ዛሬ ማለዳ ላይ የተሰማው እጅግ በጣም አሳዛኝና አስደንጋጭ ነገር አለ። እሱም አንድ ወጣት ከቤቱ አውጥተው በመውሰድ የአዲስ አበባ ፖሊስ ከፖሊስ በር ላይ በማድረስ በጥይት በአራት ጥይት ደጋግሞ እንደገደለው፣ አሁን ደግሞ የአዲስ አበባ ሕዝብ ፍትህ እንጠይቃለን ለወንድማችን እያለ ከሽሮ ሜዳ ተነስተው የሁሉም ቦታ ይሄ ድምጽ እያስተጋባ ይገኛል። ነገር ግን ደግሞ ፍትህ አሁን ላይ ፊቷን ያዞረች ሚዛናዊ ያልሆነችበት ሁኔታ ላይ ነው። አንድ ሰው እንግዲህ ከቤቱ አውጥቶ በዚህ መልኩ ከቤቱ አውጥቶ ወስዶ ፖሊስ ጣቢያ እንግዲህ እኛ እስከምናውቀው ድረስ ፍትህ የሚሰጥበት ወይም ደግሞ ህግ የሚከበርበት የፖሊስ ጣቢያ በር ላይ ወስዶ የሰውን ልጅ የሚያክል ክቡርን ነገር እንደዚህ አድርጎ በዚህ መልኩ መጣል እጅግ በጣም አሳፋሪና ዘግናኝ የሆነ ወዴት እያመራን እንደሆነ ምን እያደረግን እንደሆነ፣ አሁን ላይ ግን ህዝቡ እኛ ወዴት እያመራን ነው ብሎ የአዲስ አበባ ህዝብ ብሶቱን አፍኖት ነበረ የኖረው። እስከ ዛሬ ድረስ ምንም አይነት ነገር ቢደረግ ቢገፉም መውጣትም አትችሉም፣ ኑሮ ውድነቱ በአናታቸው ላይ ተጭኖም መከራቸውን እያበላቸው እናት አባት ልጆቻቸውን አጉድሰው ማደር እያቃታቸው ግራ በተጋቡበት ደግሞ በዛ ላይ ደግሞ በእንቅርት ላይ ጆሮ ደግፍ ዛሬ ደግሞ ሰው በሰላም ወጥቶ እንዳይገባ ለዛውም ደግሞ ከቤት ድረስ መጥቶ አንድ የህግ አካል ነኝ የሚል ከቤት ድረስ መጥቶ አንድን ሰው አስወጥቶ ይዞ ሄዶ ፖሊስ ጣቢያ ላይ መቼም ወይ አስሮ ወይም ደግሞ ፍትህ በህግ የሚጸናበትን ነገር አድርጎ ፍትህን መስጠት ሲቻል ሰውን የዚህን ያክል ሰው የሚባለውን ፍጡር እንደዚህ የዚህን ያክል እንስሳዊ ተግባር አሁን ላይ በዚህ ዘመን ላይ እንስሳ እንኳን እንደዚህ የሚያደርግ አይመስለኝም። እንስሳ በፍቅር እየኖሩበት ባለበት ምድር ላይ እኛ ግን በፍቅር መኖር አቅቶን ሰው ሰውን እየበላው በጣም አስቸጋሪ የሆነበት ጊዜ ላይ ደርሰናል። ከኑሮ ውድነቱ በላይ ሰላም ደግሞ ትልቁን ሀብታችን ነው። ሰው ልጅ እርቦት ጠምቶት በሰላም ተኝቶ እንኳን ጎዳና ላይ ተኝቶ ማደር የሚችልበት ጊዜ እንኳን ሲኖር እጅግ በጣም ረሃቡንም የመርሳት ትግል ላይ ትሆናላችሁ። አሁን ላይ ግን ከረሃቡ በላይ ደግሞ ሰላም የማጣቱ ሁኔታ፣ ሰው በሰላም ወጥቶ የማይገባበት፣ ልጆቹን በሰላም የማያሳድግበት፣ ለነገ ትውልድ ምን እያስተላለፍን ነው? ነገ የሚመጣው ትውልድ ከኛ ህጻናቶች የወለድናቸው ልጆቻችን ይህንን እያዩ ነገስ እነሱ ጨካኝ የማይሆኑበት ምን አይነት ምክንያት ይኖራቸዋል የሚለው እጅግ በጣም ለሁላችንም እያሳሰበን ይገኛል። በዚህ መልኩ ደግሞ የአዲስ አበባ ህዝብ አሁን ላይ ጩኸቱን እያስተጋባ ይገኛል። ወጣቱ ሆ ብሎ ወጥቷል። አሁን ላይ አዲስ አበባ እንግዲህ ምን ሊገጥማት እንደሚችል ፈጣሪ ይወቀው። ሌሎች ወጣቶችም የዚህ ሰለባ እንዳይሆኑ እጅግ በጣም ስጋቴ ነው። ምክንያቱም አንድ ሰው ከቤት አስወጥተው ወስደው ከዛ ደግሞ ከገደሉት በኋላ ወጣቱ ፍትህ ሲጠይቅ ዝም አይሉ። ፍትህን ስለማያውቋት ፍትህ እንዴት አድርገው መምራት እንዳለባቸው ስለማያውቁ እነሱ በዱላ ወይም ደግሞ ሰውን በመግደል ነው ፍትህ የሚሰጡት ማለት ነው። ስለዚህ ይሄ ደግሞ ሊቆም ይገባል። ሁላችንም ድምጽ ሆነን ለወንድማችን ፍትህ ልንጠይቅ ይገባል። ሁሉም ትናንትና አንዳንድ ሰዎች ወይም ደግሞ በአንዳንድ ክልሎች በአንዳንድ የከተማ አካባቢዎች የሆነ ሰው ሲገደል ዝም ከማለት ፍትህ ብንጠይቅ ኖሮ ዛሬ ላይ በየቤታችን መጥቶ አያንኳኳም ነበረ። ሁሉም ሰው እውነት ነው የምላቸው አንዳንድ ጊዜ ማለት ነው እኔ ጋር አይደርስምና ምን አገባኝ የሚባል ነገር በፍጹም አይሰራም። ምክንያቱም ነገ ላይ እኛ በር ላይ መጥቶ የማያንኳኳበት አንዳች ምክንያት አይኖረውም። ዛሬ ላይ ግን ሁሉም ጮሆ ይህን ነገር ማስቆም ካልቻለ ልክ እናቴ ምን ነው በእንቁላሉ በቀጣሽኝ እንዳለው ነው የሚሆነው። ልጁ እንቁላል እየሰረቀ ይዞላት ሲመጣ እናቱ አብራ ትበላ ነበረ። የታመጣው ምንድን ነው አትለውም ነበረ። ግን ምንድን ነው በቃ ስላመጣ ብቻ አብራ ትበላለች። መጨረሻ ላይ ግን በሬ ሰረቀ። በሬ ሰርቆ ግን ፖሊስ ያዘው። እስር ቤት ሲገባ ሲደበደብ እማዬ አላት ለተጠይቀው መታ። እማዬ ምን አለበት ያን ጊዜ እንቁላሉን እየሰረኩ እያመጣው ስሰጥሽ አብረሽኝ ባልበላሽ፣ ዝም ባልሽኝ፣ እሾ ባልሽ፣ ለምንድን ነው ያልተቆጣሽኝ ያለ። ምክንያቱም በትንሽ ያልተቀጣ ሰው ወደ ትልቁ ማምራቱ አይቀርም፣ ጥሩ ነገር ስለሚመስለው ማለት ነው። ስለዚህ ነገ ይሄ ትውልድ ደግሞ ሰው መግደል ጥሩ ነገር እየመሰለው ልክ ሚዲያ ላይ አሁን እንደምናየው ሚዲያ ላይ ራቁታቸው መውጣት በጣም ሲምፕል የሆነበት ደረጃ ላይ ነው ያለ ነው። ነገር ግን ደግሞ ትናንትና ራቁታቸውን ሲወጡ ይሄ ነገር በህግ ቢያስቀጣቸው ወይም ደግሞ እንደዚህ ካደረጋችሁ ትቀጣላችሁ የሚል ይሄ መርህ ቢወጣ ኑሮ ዛሬ ላይ ሁሉም ራቁቷን በአደባባይ አይታዩም ነበር። አሁን ላይ ተስፋፍቶ እየታየ ያለው የ666 ግብር ነው በየቦታው እየታየ ያለው። ይህን ግብር ደግሞ እኛ ራሳችን ተላምደነዋል። በቃ ተላመድ ነው። ለሀገራችንም ደግሞ በቃ አላመድናት። አሁን ደግሞ ጭራሽ ይባስ ብሎ የሰው ልጅን ህይወት በቀላሉ በቃ እንደ ትንሽ እንደ ቁስ ነገር እቃ እንኳን ክብር አለው እንደዛ እያየነው ነውና ይሄን ነገር በቃ ሊባል ይገባል። መንግስትም ሊያስብበት ይገባል። ሰው ከሌለ ሀገር የለም። ሀገር
ባዶዋን በረሃ ሁና ነው እንጂ የምትቀመጠው። ትውልዱ እየጠፋ ነው ያለው። ፍትህ ለወንድማችን፣ ፍትህ ለወንድማችን እንጠይቃለን። ፍትህ የሌለበት ሀገር አይሆንም። ምንም ቢብለጨለጭ ፍትህ ከሌለ የሰው ልጅ ቁሞ እየሄደበት የሰው ልጅ እየሰራበት የሰው ልጅ እየኖረበት ካልሆነ በስተቀር ሀገር ነው ብሎ ቢያወሩት ምንም ትርጉም የለውም። ዓለም ይሄንን እውነታ ደብቆ ዛሬ ላይ ባሸበረቀ ህንፃ ተደብቆ ቢታይ፣ ነገ ግን የሆነ ቀን የሆነ ሰዓት እውነታው ሲወጣ ዓለም በሙሉ ኢትዮጵያ እንደዚች አይነት ሀገር ናት እንዴ ብሎ የሚያፍርባት ሀገር እንዳትሆንብን በጣም ስጋት ላይ ነው ያለሁትኝ። ስለዚህ ሁላችንም ፍትህ ልንጠይቅ ይገባል። ፍትህ ከሌለ ሀገር የለም። ስደተኛም ወጥቶ መግባት አይችልም። ዛሬ በስደት ሁላችንም ምናልባት ደልቶን ተመችቶን ብንቀመጥ፣ ነገ ግን ሀገር ብለን ስንገባ የዚህ እጣ ተካፋዮች የምንሆነው እኛ ነን። ዛሬ ምናልባት ተመችቶን ይሆናል። ዛሬ የእናታችን እንባ እዛ ቤት የልጁ እናት እንባ እኛ ላይ አልደረሰም ይሆናል። ነገ ግን ይህ እንባ እኛ ቤት የሚገባ እላለሁ። ቤተሰብ ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ እላለሁ። ተነሽ አሁን ከጧቱ 11 ሰዓት በዚህ ቻናል አዝናኝና አስተማሪ ቪዲዮዎች ወደ እናንተ ይደርሳል። ሰብስክራይብ በማድረግ ቤተሰብ ይሁኑ። ተነሽ ብዙዎችን አንቅተሻል። አንቺ ግን እንደተኛሽ ነሽ። ተነሽ የአረብ ሀገር ሴት ተነሽ።